አሁን የጋዛ ህዝብ ሰብአዊ እርዳታ ማግኘት አይችልም። ምን ችግር አለ? ና ሰብአዊ እርዳታን ና ውረድ፣ መርከብ አስር፣ ኮማንዶ ክበብ፣ ፈትሽ፣ ሰውየውን ፈትሽ፣ ሰዎችን ፈትሽ፣ እቃም ይፈተሽ፣ ግቡ፣ አለቀ። ቆንደር እኮ ሲምፕል እኮ ሲምፕል። ምንም ይሄ በጣም የሚያውሰበስብ ዓለም ሁሉ መነጋገር የሚያደርግ ጉዳይ አልነበር። ግን አሁን የተፈራው ብዙ ሰዎች ልብ ያላሉት ጉዳይ እነዚህ ስሙድ ፉሉቲላ የሚባሉ መርከበኞች የተፈሩት ይዘው ጦር መሳሪያ ይዘው ብን ይመጣሉ የሚል አይደለም። እውነቱ ለመነጋገር የተፈራው ይዘው የመጡት ሰብአዊ እርዳታ ወይም ምግቡን የፍልስጤም ሕዝብ ቁጭ ብለው ጎርሶ በልቶ ጠጥቶ ጠግቦ ድጋሚ ይወጋኛል የሚል ፍርሃትም አይደለም። ለምንድን ነው የተፈሩት? እነዚህ ስሙድ ፉሉቲላ የሚባሉ መርከቦች ለምንድን ነው የተፈሩት? ተወጋዦች ሴቶች ናቸው። አዛኞች አይታችሁ ከሆነ ምንም የማያውቁ ሴቶች ናቸው። አንዳንዶቹ ሽሩሽር የሚሄዱ ነው የሚመስሉት። ይጮፍራሉ፣ ይዶንሳሉ፣ ይዝናናሉ፣ ይቆርጣሉ፣ ይወላሉ፣ ይጠጣሉ። ወደ ጦር ሜዳ የሚሄዱም አይመስሉም። ለምንድን ነው የተፈሩት እነዚህ ሰዎች እኮ ተባለው? እነዚህ ሰዎች የተፈሩበት ምክንያት ከመርከብ እንደወረዱ በኋላ የሚመጣው የማህበራዊ ሚዲያ መረጃዎች ይወጣሉ። እዛ ከገቡ በኋላ በስልኮቻቸው ይቆርጻሉ። የፈረሰው ውድመቱ፣ የተራበው፣ የተጠማ ያንን መቋቋም አይችልም። እንኳን እስራኤሎች ቆርጦ አሜሪካኖች ላይ ለመስማት የሚከብድ ከፍተኛ ጫና፣ ፖለቲካዊ ጫና ይፈጥራል። ግልጽ ነው። የተፈራው መርከብ ውስጥ ያለው ዱቄት አይደለም። የተፈራው መርከብ ውስጥ የሆነች መሳሪያ ኖረው በዛች መሳሪያ እስራኤልን ተዋክቶ ሊያሸንፍ አይችሉም። በዛ መሳሪያ እንኳን እንደተወራው ወይም ደግሞ ለማለት እንደተፈለገው መሳሪያ ይዘው እንኳን ቢሆን ኖሮ ያን ማድረግ አይችሉም። እስራኤልን በዛ ከመርከብ አውርደው በፍጹም። የተፈራው ምንድነው? የሚዲያ ተጽዕኖ ነው። ሚዲያ ከባድ ቀልድ አይደለም የተያዘው። ሚዲያ ከባድ ነው። ስለዚህ የሚዲያ ተጽዕኖ ከዛ በኋላ ከወረዱ በኋላ እንጀራ ምግብ ሲወስድላቸው፣ ዱቄት ሲወስድላቸው በረሃብ የቆየ ህዝብ ነው የሚያደርገው መረባረብ፣ ምናልባት መላቀሱ፣ ፍቅሩ፣ ምኑ በቃ ከፍተኛ ጫና ይፈጥራል። ኔታንያሁ የፈራው ይሄንን ብቻ ይሄንን ነው የፈራው፣ ሌላ አይደለም። እና ሁለቱ ትልልቅ ሀገሮች እንደተከበሩ ልናቸው እንደተጠበቀው በሰላም የሚኖሩበት እድል መፈጠር መቻል አለበት። ይሄ ምንም መካከድ አያስፈልግም። ኢትዮጵያ የምትባል ታላቅ ሀገር አለች። ኬንያ የምትባል ሀገር አናውቅም። ሱዳን የምትባል ሀገር አናውቅም። ኡጋንዳ የምትባል ሀገር አናውቅም። መሬት የኛ ነው። ኡጋንዳም የኛ ነው። ኬንያም የኛ ነው። ሱዳንም የኛ ነው። ብንል ምንድን ነው ሊሆን የሚችል ነገር? እንደዛ እኮ ነው። ኔታንያሁ እኮ ካርታ ይዞ ወጥቶ ፍልስጤም የኔ ነው፣ ሊባኖስ የኔ ነው፣ ዮርዳኖስ የኔ ነው። እንደ የሆነ አፍሪካ ቃን ያለው ፖለቲካ ነው ያራምደው እና አይሆንም፣ እንደዛ አይሆንም። ውጤቱም ዘግናኝ ስለሆነ ነው። በእርግጠኝነት መነግራችን ከከሌ ጋር የወላ እኔ ከጠላሁት ጋር የወላ ሞርጂ ብላ የሚል አቋም የትም የማያደርስ ዓለምን የማይጠቅም በማዕቀብ አገሮችን በማሽመድመድ ብቸኛ እንዲሆኑ ተገንጣይ እንዲሆኑ ተነጥለው ለመምታት እንዲመች የሚደረገው ጥረት ሁሉ ተገቢ አይደለም። ምናልባት ይህን ለመረዳት አረብና አፍሪካ ሞት ዓመት ሊፈጅበት ይችላል። የተወሰነው እየነቃ መጥቷል። በእርግጥ እኔ በጣም የሚቆርመኝ አፍሪካና አረብ ውስጥ ሆድ ከሞላ ይሄ ለምን ሊሰራ እንደማይችል በጣም ይቆርም። ይሄን እያየም ዓለም አሁንም ከእንቅልፍ አይነቃም። አሁንም አለ እንደው ዶንዘስ እየተደጎመበት በግ የሚመስል አናታት ሉክ አይደለም። ያ አካሄድ ሉክ አይደለም። ወደ ዩክሬን ሲሆን መርከብ እስኪያቃስት ድረስ ትጭናለ ጦር መሳሪያ። ወደ እስራኤል ሲሆን መርከብ እስኪያቃስት ድረስ ጦር መሳሪያ ትጭናለ። ወደ ጋዛ ሲሆን ማንም ድርሽ ማለት አይችልም። ተገቢ አይደለም። በምንም ስሌት ኢቭን ጦር መሳሪያ ቢሆን እኮ መብታቸው እኮ ለእስራኤል መጫን ከቻልክ፣ ለዩክሬን መጫን ከቻልክ፣ ለሆነ አገር መጫን ከቻልክ ወይ ደግሞ ለፍልስጤም ማጫን ተገቢ አይደለም። ያንንም መከልከል አይቻልም። እውነቱ ለመናገር አሁን ዓለም ላይ እኔ ኒኩለር ይዛለሁ አንተ አቲዝም የሚለው አካሄድ ትክክል ነው። ይሄ ባርነት ተሰሰኮ በፍጹም ተቆይነት የለውም። በቃ በፍጹም እኔ ይዛለሁ አንተ አቲዝም። እኔ ይሄ በጣም አውዳም የሆነው መሳሪያ ለኔ ይገባኝ፣ ላንተ ግን አይገባም። እሺ ፖይንት ይሄ በፍጹም ትክክል አይደለም። ይሄ እኔ ሐሳብ ነው። ሐሳቡ ሲሞቻችን ላይ ሼር አድርገው